ኢትዮጵያ ሁለት አማራጭ አላት። ተያይዞ መጥፋት፣ ተያይዞ ማደግ። አጥፍቼ እኖራለሁ የሚባል ነገር የለም። እኔ አጥፍቼ እንትና መትቼ መኖር እችላለሁ የሚባል ነገር የለም። ወይ ተያይዘን እንጠፋለን ወይ ተያይዘን እናድጋለን እንጂ የጥላዬ ወረዳ የኔ ወረዳ መጥቶ ወረዳ ሆኖ መኖር አይችልም። እንዳታስቡ እንደሱ አይችልም። ይመታኛል፣ እመታዋለሁ፣ ይገለኛል፣ እገለዋለሁ፣ ስንጠፋፋ እንኖራለን ማለት ነው። ይሄ ለማንም አይበጅም። ይሄንን እንዴት ሰው ማሰብ ያቅተዋል? ሰው እኮ ይሄን ለማሰብ ነው ጭንቅላት የተሰጠው። እኛ በቁጥር በታሪክ ከኛ ያነሱ ትናንሽ አገራት ሳይቀሩ በቀን አንድ ምግብ እየበላ ተማሪ ይማራል። እባካችሁን እርዱን፣ ሃይስኩል የለንም፣ ሃይስኩል እንስራ፣ እርዱን እያል እዚህ ወንድሙን ለመግደል ክላሽ ቢገዛ ድንቁርና እንጂ ምን ይባል ይችላል? ይሄ እዛ ሄደን እየለመንስና በቃ እዚህ ገንዘብ ያለው ሰው ካለ ሃይስኩል ይስራ፣ ጤና ጣቢያ ይስራ፣ ምን ችግር አለው? እንኳን ሰው ለሀገሩ ልጅ እንኳን ለወንድሙ ለባዳ ይሰራ አይደል እንዴ? ይሄን ማስተዋል ያስፈልጋል። ምንጣላውን ሰው እያወቅን እንሂድ። ልክ እንደ ድሮ ህፃንና ህፃን ሲጣሉ እዛ የለችውን እናት እንደሚሳደቡት አይነት ነገር አሁን ከመንግስት ጋር ስንጣላ ዘለን ሀገራችንን ለማፍረስ የምንሰራ ከሆነ አልገባንም ማለት ነው። ሀገር የኢህአዴግ አይደለም፣ ሀገር የአብይ አይደለም። ሀገር የሁሉ ኢትዮጵያውያን የመጀመሪያም የመጨረሻም ነገር ነው፣ የማይተካ የጋራን ነገር መጠበቅ በእጅጉ አስፈላጊ ነው።